አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የካሙ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ ይበልልኝ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። አላህ ሁላችንም ከመዳም ኩሽና አላህ ያውጣን፣ ለሀገራችን ያብቃን፣ ለቤታችን ምንደክም አላህ ያርገን። ዛሬ ይዤላችሁ የመጣሁት የበስቡሳ አሰራር ነው። ትወዱታላችሁ ብዬ ተስፋ አረጋለሁ። ይኸው ግብአቶቹ ማለት ነው። እዚህ ጋር አሉ። 4 እንቁላል አለኝ። 1 ኩባያ ከግማሽ ጆዝ ህንጥ እዛ ጋር አለ ማለት ነው። 1 ኩባያ ከግማሽ ጆዝ ህንጥ አለኝ። 1 ኩባያ ከግማሽ ስኳር፣ 2 ኩባያ ከግማሽ ሰሚብ፣ 2 ኦልባ ግሽጣ ማለት ነው። እዚህ ጋር ደግሞ 1 ኩባያ ፋኒሊያ፣ 1 ማንኪያ ቅርታ፣ 1 ማንኪያ ፋኒሊያ፣ ቤኪንግ ፓውደር 2 ማንኪያ ነው። ዘይት 1 ኩባያ ከግማሽ ነው ዘይት ማለት ነው። ዘይት 1 ኩባያ ከግማሽ እና ቤተሰብ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በኮሜንት አሳውቁኝ። ቀላል አሰራር ነው። አሁን በማሽን ነው የምሰራው እጄ ስለሚያደክመኝ። እንቁላሉን አስገባለሁ መጀመሪያ፣ ከዛ ስኳሩን እጨምራለሁ ማለት ነው። እና በቅንነት ቤተሰብ የመዳም ቅመሞች አበረታቱኝ። ያው ስኳሩን አስገባሁት። ስኳሩና እንቁላሉ በደንብ እንትን እንደሚል እስከሚዋሃድ ድረስ እንትን እንፈጨዋለን ማለት ነው። እና ቀላል ነው ቤተሰብ። ሀሳባችሁን በኮሜንት አስቀምጡልኝ። ነው ነባሪዎቹ ደግሞ በላይክ በሼር አበረታቱኝ ቤተሰቦች። እንደዚህ ያው ስኳሩና እንትኑ እንደዚህ በደንብ ተፈጭቷል። ከዛ ዘይቱን እንጨምራለን ማለት ነው። ዘይቱን እንጨምራለን። እንደዚህ እየተፈጨ ነው። አሁን ደግሞ ግሽጣውን ነው ማስገባው። ግሽጣውን ትጨምራላችሁ። እንደዚህ እየጨመራችሁ ቀላል አሰራር ነው ውዶች፣ ትወዱታላችሁ ብዬ ተስፋ አደርጋለሁ ማለት ነው። አሁን ደግሞ ይኸው እንትኑ ጆዝ ህንጡን እንጨምራለን ማለት ነው። እሱን በደንብ እንፈጨውና ሲፈጭ ላይክ አድርጉ ቤተሰብ። ፋኒሊያውን ጨመርኩት ማለት ነው። ከዛ ጆዝ ህንጡን እንትኑ ሰሜጡን እንጨምራለን ማለት ነው። ሰሜጥ አሁን የምንጨምረው እሱን ነው። በእጅ ሲሆን ስለሚያደክም ያኔ በእጅም ችግር የለውም። እናንተ ከፈለጋችሁ በእጃችሁም ትሰራላችሁ። እኔ እጄ ትንሽ ስለሚደክመኝ ነው በማሽን ያደረኩት። ያው ቤኪንግ ፓውደሩን 2 ማንኪያ እንጨምራለን ማለት ነው። 2 ማንኪያ እንጨምራለን። እንደዚህ እየተፈጨ ነው ማለት ነው። በደንብ ነው የፈጨሁት እና አሁን ወደ ሳህን ነው የምንወስደው ማለት ነው። ከዛ ዳርዳሩን ውስጡን እንትኑንም ማለት አለብን። ዳርዳሩን በተነ ጠራርገን በውስጡ ምናምን የቀረ ምናምን ካለ ድጋሚ ትንሽ እንፈጨውና እንደዚህ አሁን በቃ አበቃ ማለት ነው። እዚህ ጋር በመፍጨቱ ጨርሻለሁ። መፍጫ ላይ ነው። አሁን ወደ ሲኒያ ነው የምንወስደው ማለት ነው። ወደ ሲኒያ እንወስደዋለን። ሲኒያውን ዘይት ዳርዳሩን መቀባት አለባችሁ። ዳርዳሩን ሁሉም ቦታውን በሲኒያ መቀባት አለባችሁ። ቀላል አሰራር ነው ቤተሰብ። ለወዳጅ ለዘመድ ሼር አርጉ፣ አበረታቱን። እርስ በራሳችን እንተባበር እንጂ። ይሄው ትንሹን ግማሹን ያው እንትን ብየዋለሁ ከላዩ ግሽጣ ስለማድረግ መጀመሪያ። አሁን ግሽጣውን አረግበታለሁ ማለት ነው ከውስጥ እንደዚህ። እኔ ግን ግሽጣ አብዝቻለሁ በኋላ በጣም ስለፈነዳብኝ። እናንተ አታብዙ። እኔ ሰዎች ግሽጣ ስለሚወዱ ነው ያበዛሁት። እናንተ ትንሽ መቀባት ትችላላችሁ።
እኔ ግን ከውስጥ አብዝቼ ያኔ ሲበስል ከላይ ፈነዳብኝ ማለት ነው። እንደዚህ ይኸው ጨርሻለሁ። ደግሞ እኔ ረስቼው ነበረ ማለት ነው። የላዩን ግሽጣ ሳላረግ በፎርን አስገብቼው ነበረ። ረስቼ ነበር ማለት ነው። ረሳውኝ። በኋላ ነው አውጥቼ የላዩን ግሽጣ ያረኩት ማለት ነው። እናንተ መጀመሪያ ያንን ግሽጣ በላዩ ማሳመሪያው ማለት ነው መጀመሪያ ፎርም ሳትከቱት ነው እንትን ማለት ያለባችሁ ማሳመር ያለባችሁ ይሄንን ማለት ነው። አያችሁ እንዴት እንደፈነዳ። ግሽጣው ስለበዛ ነው የፈነዳብኝ። ግሽጣ አታብዙ በውስጡ በኩል ማለት ነው። ሱኳሪው 1 ኩባያ ሱኳር ሼሪ ልሰራለት ነው። ግማሽ ኩባያ ውሃ እንጨምራለን ማለት ነው። ከዛ እንጥደዋለን። ይኸው እንደዚህ ሆኖ ወጥቷል። እንዳይፈነዳባችሁ እንዳልኳችሁ ይሄን ማሳመሪያው መጀመሪያ መስራት አለባችሁ። በግሽጣ ነው ያሳመርኩት። ረስቼ ደንግጬ ነው ያሳመርኩት ማለት ነው። እና እንደዚህ በቃ በእንትኖች እናሳውበዋለን ማለት ነው። እንደዚህ እያደረግን በአበባ በምናምን ይህ ፍስጡቅ ነው የሚባለው። ስሙን ታውቁታላችሁ። የአረብ ቤት አይጠፋም። ግሽጣ ምናምን ለመስራት እንትን በስቡሳ ለመስራት ከፈለጋችሁ አይጠፋም ነው። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አበረታቱኝ ይላችኋለሁ። ጠቃሚ ቪዲዮዎች እንለቃለን። አላህ ይጠብቅልን። ወጥቶ ከመቅረት ደግሞ አላህ ይጠብቀን። በሰላም ለሀገራችን ያብቃን እላችኋለሁ። እንደዚህ እናሳውባለን ማለት ነው። በርቱልኝ ውዶች፣ የመዳም ቅመሞች ጀግናዎች ናል። ጀግና አላህ ብቻ ለሀገራችን ያብቃን። እንደዚህ ያስውብነዋል ማለት ነው። አሁን ደግሞ በአበባ እንትን እለዋለሁ ማለት ነው። ይህ እንደዚህ ያረኩ አበባ ላይ እየሰራ በአበባ እናሳውበዋለን። ያው የዳር ዳሩ የፈነዳው ግሽጣ ስላበዛው ነው። እናንተ ግሽጣ አታብዙ ማለት ነው። እኔ ግሽጣ አብዝቼ ነው እንደዚህ የሆነ። በውስጥ በኩል ስታስገቡ ግሽጣ አታብዙ። እንደዚህ አበባ እንደዚህ እያደረግን ይኸው ሼሪዬው እንትን እንደዚህ እየሆነ ነው። የሱካር እና ውሃ ነው። ሎሚ ትንሽ ጨምራለሁ ማለት ጭምቅ አድርጌ ጨምርበታለሁ። በቃ ይሄውን ጃህዝ ሆነዋል ማለት ነው። ምንም የሚያስፈልገው ነገር የለም። ጨርሰዋል። አሁን ይሄው እንደዚህ ሆኖ ውቡን አሳምሬዋለሁ ማለት ነው። አሳምሬዋለሁ እንደዚህ ያኔ እቆርሰው ነበር፣ ግን ለቤት አይደለም ለሌላ ቦታ የተሰራ ነው። አይቆረስም። ሰውዬ ይዞት ሊሄድ ነው። እና እንደዚህ በርቱልኝ። ከልብ አመሰግናለሁ። ሼር አድርጋችሁ አበረታቱኝ።